The hunt for hidden planets in our solar system has a long history. By 1900, 7 other planets had been discovered from Earth in the solar system, bringing the total to 8 planets. እጅግ በጣም ለበዙ ዓመታት እኛ የምንገኝባት መሬት በምትካተትበት ሶላር ሲስተም ውስጥ 9 ፕላኔቶች እንዳሉ እየተነገረን ነበር ያደግነው። እንደ አውሮፓውያኖች አቆጣጠር በ2006 ይህንን የረጅም ዓመታት ውካት የሚለውጥ ዜና ከሳይንቲስቶቹ ተሰማ። ዘጠነኛው ተደርጎ ይታይ የነበረው ፕሉቶ ሙሉ ፕላኔት ሳይሆን ፕላኔት መሰል አካል ወይንም ደግሞ ከፕላኔት ያነሰ በፈረንጆቹ ስያሜ መሰረት ድዋርፍ ፕላኔት ነው የሚል ሳይንሳዊ ድምዳሜ በዓለም አቀፉ አስትሮኖሚካል ዩኒየን በመሰጠቱ የተነሳ የፕላኔቶች ቁጥር ከ9 ወደ 8 ወረደ። ሰሞኑን ከሳይንቲስቶቹ የተሰማው ደግሞ 9ኛው ፕላኔት ሊሆን እንደሚችል የተነገረለት አካል ከፀሐይ 65 ቢሊዮን ማይል ርቀት ላይ መታየቱ ነው። የዓለም አቀፉ የሳይንቲስቶች ቡድን እንደሚሉት 9ኛው ፕላኔት ሊሆን እንደሚችል የተነገረለት አካል መለየት የተቻለው ለ23 ዓመታት የተደረገውን እጅግ ጥልቅ አሰሳ መሰረት በማድረግ ነው። የአካል በየጊዜው የቦታ ለውጥ ሲያደርግ እንደቆየ የሚናገሩት ሳይንቲስቶቹ ይህ ሁኔታ በፀሐይ ዙሪያ የሚሽከረከር ፕላኔት ባህሪ መሆኑን ያብራራሉ። ከዚህም በመነሳት ነው ይህ አካል 9ኛው ፕላኔት ሊሆን እንደሚችል የበለጠ አስረጂ ምክንያት ሆኖ የቀረበው። ሳይንቲስቶቹ እንደሚሉት ይህ ፕላኔት ከመሬት ከ5 እስከ 10 ጊዜ እጥፍ ይበልጣል። በተጨማሪም ከተለመደው የፕላኔቶች ምህዋር የተለየ የራሱ ምህዋር እንዳለውም ተነግሮለታል። Effects of the Kozai mechanism, astronomers can gain insights into the dynamical processes that have shaped the architecture of the outer solar system and the orbital characteristics of TNOs. የሙቀት መጠኑም ከዜሮ በታች በ364 እና በ409 ዲግሪ ፋራናይት መካከል ሊሆን እንደሚችል ተገምቷል። አስቡት እንግዲህ ቅዝቃዜው። ከዚህም የተነሳ ፈሳሽ የሆነ ውሃ አይገኝበትም። It expands when it comes closer to the sun and collapses as it moves farther away, with the atmosphere's gases transitioning back to ice. ዘገባዎች እንደሚያመለክቱት 9ኛውን ፕላኔት ለመፈለግ የሚደረገው ጥናትና ምርምር ከጀመረ ቆይቷል። እንደ አውሮፓውያን አቆጣጠር በ1983 በሰማይ ላይ የተደረጉ አሰሳዎችን በጥልቀት ያጠኑት እንግሊዛዊው አስትሮኖመር ማይክል ሩዋን ሮቢንሰን የዛሬ 5 ዓመት ገደማ 9ኛው ፕላኔት ሊሆን እንደሚችል የተናገሩለትን አካል ለይተው አሳይተው ነበር። በሳቸው ትንተና መሰረት ይህ አካል ከመሬት ከ3 እስከ 5 ጊዜ በላይ የሚበልጥ ነው። ከዚህም በላይ በመሬትና በፀሐይ መካከል ያለውን ርቀት 225 ጊዜ እጥፍ ከፀሐይ ይርቃል። ነገር ግን በወቅቱ ይህን አካል ለማየት ባለመቻሉ የተነሳ መረጃውን ለማረጋገጥ አስቸጋሪ ሆኖ ነበር። አሁን ግን ጥናቱን የሚያካሂደው ቡድን መሪ የሆኑት ፓትሪክ ፋን ከቀድሞው የተለየ አዲስ መንገድ ተከተሉ። የናሳ መረጃዎችን እንደ አውሮፓውያኖች አቆጣጠር በ2006 በጃፓን ሳተላይት ከተወሰዱት መረጃዎች ጋር አመሰካከሩት። በናሳ መረጃ ላይ አንድ አካል አገኙ። ይህ የጃፓኑ ሳተላይት ከወሰደው መረጃ ጋር የሚመሳሰል አልነበረም። ነገር ግን የጃፓኖቹ መረጃ ናሳ አካሉን ካመላከተበት ቦታ በ1 ዲግሪ ርቀት አንድ አካል መኖሩን የሚያሳይ ነበር። ይህም 9ኛው ፕላኔት ሊሆን እንደሚችል የተነገረለት አካል ባለፉት 23 ዓመታት በምህዋሩ ያደረገውን እንቅስቃሴ በግልጽ የሚያመላክት መሆኑ ተነግሮለታል። ሳይንቲስቶቹ እንደሚሉት እንደነዚህ በቀስታ የሚደረጉ እንቅስቃሴዎች እጅግ ወሳኝ መረጃ የሚሰጡ ናቸው። እንደነሱ ማብራሪያም ይህ ዘገምተኛ በሆነ መልኩ እንቅስቃሴ የሚያሳየው ነገር እጅግ በጣም ሩቅ የሆነና ፀሐይን የሚዞር መሆኑን ይገምታል።
ይህ የጥናት ውጤት እስካሁን ከተደረጉት ተመሳሳይ ጥናቶች ለየት ያለና ጠንካራ የሚያደርገውም ከ10 ዓመታት በፊት በናሳና በጃፓኑ የጠፈር ማዕከላት የተደረጉ የሰማይ ላይ አሰሳዎችን መሰረት አድርጎ የወጣ በመሆኑ ነው ይላሉ ሳይንቲስቶቹም። ተመራማሪዎቹ የዚህን አካል ግልጽ ሆኖ የመታየት ባህሪ በተመለከተ ከኔፕቱን በላይ አንጸባራቂ ሊሆን እንደሚችል ግምታቸውን አስቀምጠዋል። ይህም አስገራሚ ሲሆን ምክንያቱ ደግሞ ሳይንቲስቶቹ መጀመሪያ የጠበቁት ከመሬት በእጅጉ ያነሰ ሊሆን እንደሚችል በመሆኑ ነው። ሌላው የፕላኔቱ አስገራሚ ነገር ደግሞ ፀሐይን የሚዞርበት ምህዋር ከሌሎቹ በጣም የተለየ መሆኑ ነው። ለምሳሌ ኔፕቱን ፀሐይን ለመዞር 4.5 ቢሊዮን ኪሎ ሜትር የሚፈጅባት ሲሆን 9ኛው ፕላኔት ግን 105 ቢሊዮን ኪሎ ሜትሮች እንደሚጓዝ ይጠበቃል። ይህ መሆኑ ፀሐይን ለመዞር ከሚወስድበት ርቀት 700 ጊዜ የራቀ መሆኑን ያመለክታል። ይህም መሬት ፀሐይን ለመዞር ከሚወስድባት ርቀት 700 ጊዜ የራቀ መሆኑን ያመለክታል። ወይንም በሌላ አባባል ፕሉቶ ከመሬት ካለው ርቀት 20 ጊዜ እጥፍ በላይ አዲሱ ፕላኔት የራቀ ነው። እንደተገመተው አዲሱ አካል 9ኛው ፕላኔት ሆኖ የሚመዘገብ ከሆነም በዘመናዊ ዓለም ሞደርን ታይምስ የተገኘ የመጀመሪያው ፕላኔት ሆኖ በታሪክ ይመዘገባል። Travels along a highly elliptical orbit that brings it inside Neptune's orbit for 20 years out of every 248 years. Even when the dwarf planet is closest to the Sun with a temperature of -3